What's going on family እንዴት ናችሁ? ሶ በዛሬ ሴሽን ላይ ደግሞ የምናየው እንግዲህ ስለ ዴይሊ ፕሮፋይሎች ነው ማለት ነው። ኦኬ ሶ ይሄ እንግዲህ በጣም ኢምፖርታንት ከምላቸው እንግዲህ ሐሳቦች መካከል ናቸው። ሶ ቤዚካሊ አንድ የዴይሊ ካንድል ፎርም ሲያደርግ በምን አይነት መልኩ ፎርም ሊያደርግ ይችላል የሚለውን ነገር ታይሚንግ in terms of timing አንደርስታንድ ማድረግ ነው ቤዚካሊ እንግዲህ ሐሳቡ ማለት ነው። ሶ ይሄ በጣም ኢምፖርታንት ነው። እንግዲህ ከዚህ በፊት እንዳወራ ነው ለምሳሌ የሆነ የዴይሊ ካንድል ሲመሰረት ኦፕን አድርጎ ለምሳሌ ዝቅተኛ ፕራይስ ሰርቶ ራይት ዴን ለምሳሌ ሃይ ክሎዝ ሊኖረው ይችላል ማለት ነው አይደለ? ስለዚህ ለምሳሌ ይሄ አንድ ኖርማል ካንድል ሊሆን ይችላል። ሶ እዚህ ካንድል ውስጥ የሚሰራ እንግዲህ ዝቅተኛ ፕራይስ ይኖራል አይደለ? ለምሳሌ ቡሊሽ ካንድል ከሆነ የሚሰራ ደግሞ ከፍተኛ ፕራይስ ደግሞ ይኖራል። let's assume this is a bullish candle which is open low high close እንግዲህ የሰራ ካንድል ነበረ ማለት ነው አይደል? ሶ አሁን በዚህ ቀን ውስጥ እንግዲህ እነዚህ ታይሞች which is ለምሳሌ the opening time አይደለ? then low የሰራበት ታይም እና ከፍተኛ ፕራይስ የሰራበት ታይም and close ያደረገበት ታይም አላል። ሶ ይሄ ታይም ምን ሴሽን ላይ እና ምን ሴሽን ላይ ምን አይነት ባህሪ ልናይ እንችላለን ብለን መረዳት ማለትም የዛን ቀን አካሄድ in terms of timing መረዳታችን እንግዲህ ራሳችንን ከጥሩ ፖዚሽን ወይም ደግሞ ላይክ ጥሩ ኦድ ያለበት ቦታ ላይ ፖዚሽን ማድረግ እንችላለን ራሳችንን ማለት ነው። ኦኬ ሶ ያ ነው ቤዚካሊ ሐሳቡ። for example ከዚህ በፊት ሲባልም ከሰማችሁ እንግዲህ the lowest point of the candle የሚመሰረተው ምን ሴሽን ላይ ነው? most of the time the London ሴሽን ላይ ነው የሚመሰረተው ማለት ነው አይደል? in a bullish scenario አሁን ለምሳሌ ይሄ ሁሉም አይደለም፣ ነገር ግን bullish ካንድሎችን ወደ በኋላ ሄዳችሁ አሁን ቴስቲንግ ኤክሰርሳይዝ ሰጣችኋለሁ። ሶ ሄዳችሁ ቴስት ብታረጉ እንደዚህ open high low close open low high close ያላቸው ካንድሎች majority of the time ዝቅተኛ ፕራይሳቸውን የሚሰሩት ለንደን ሴሽን ላይ ነው ማለት ነው። ኦኬ ሶ አሁን ይሄንን በኤግዛምፕል ሞር እናየዋለን። ሶ ቤዚካሊ what does this mean? ፕራይስ ለምሳሌ ያው ይከፍታል then ኤዥያን ላይ ለምሳሌ እንደዚህ አይነት ሙቭመንት ሊኖር ይችላል then we might እንግዲህ ዲፕ below ለንደን ላይ then እንግዲህ ኒውዮርክ ላይ ያንን ነገር ዲስትሪቢዩት ልናደርግ እንችላለን ማለት ነው። ሶ አሁን በዚህ ፎርማት ላይ እንግዲህ ዴይሊ ፕሮፋይልን አፕላይ ስናደርግ እዚህ ጋር የምናያቸው ነገሮች ምን አሉ? መጀመሪያ ከዚህ በፊት የተማርናቸው ነገሮች እዚህ ጋር we have the Asian session ማለት ነው አይደል? then we did have እንግዲህ this London ምን አለ? we have this manipulation right and we have this distribution ማለት ነው አይደል? ስለዚህ AMD እዚህ ጋር አይተናል አይደል? which is basically accumulation manipulation and distribution ማለት ነው። then open low high close የሰራ ካንድል ነው right? ስለዚህ እነዚህ ነገሮች ግን ምን ሴሽን ላይ ነው አንፎልድ ያደረገው የሚለውን ታይሚንጉን ስንረዳ ፕሮፋይሉን ስንረዳ እንግዲህ ይሄንን ይመስላል ማለት ነው። ስለዚህ as a trader ለምሳሌ እንደዚህ አይነት ካንድል ኤክስፔክት በምናደርግበት ሰዓት ላይ እንግዲህ ሎንግ ለመግባት ከሆነ የምናስበው majority of the time ጥሩ የሎንግ ፖዚሽን ሊሰጠን የሚችለው እንግዲህ after the manipulation ያለው እንግዲህ እቺ ታይም ላይ to the left የሆነ ነገር ካላት ኦኬ ኮንፈርም አድርገን ስትራክቸር ላይ shift ሲያደርግልን ልንገባው እንችላለን right? which is ለምሳሌ ለንደን ኪል ዞን ላይ አንፎልድ ልታደርግ ትችላለች ማለት most likely እንደዛ ነው ፎልድ የሚያደርገው አይደል? ሶ ይሄንን ኮንፈርም ካደረገ በኋላ ደግሞ ኒውዮርክ ይሄንን የለንደን ሪቨርሳል ኮንቲኒው ሲያደርገው ኒውዮርክ ኤም ላይ ደግሞ በዛች በምንፈልጋት ታይም ዊንዶ ኤክስኪዩሽን ሊሰጠን ይችላል ማለት ነው። እዚህ most probably ለምሳሌ ይሄንን ኤክስኪዩሽን somewhere እዚህ ጋር ለምሳሌ ፌር ቫልዩ ጋፕ ሰጥቶን እዚህ ጋር ሌላ ኢንትሪ ሰጥቶን ሄዶ ሊሆን ይችላል ማለት ነው። ስለዚህ ስለ መልቲፕል ኢንትሪዎች የተለያዩ ነገሮች ኔክስት ሌቭል ላይ እናያለን ማለት ነው በደንብ። ነገር ግን ይሄ አሁን አንድ ሲምፕል የሆነ ኤግዛምፕል ነው። ኦኬ ስለዚህ ፕሮፋይሉን መረዳት ቀጥታ ለንደን እንደተከፈተ ሎንግ ለመግባት አንሞክርም ማለት ነው አይደል? ስለዚህ ይሄንን አንደርስታንድ ስናደርግ ኦኬ ለንደን ሴሽን ላይ ዝቅተኛ ፕራይስ ፎርም የማድረግ እድል አለው ካለን ኦኬ የቱ ጋር ፎርም ያደርግ ይችላል የሚለውንም ደግሞ አብረን እናነሳለን። ሶ ኢን ዳት ኬዝ ለምሳሌ እዚህ ጋር የኤዥን ሎ ሬንጅ ሎውን ስዊፕ አድርጎ ሊሆን ይችላል እንዳልኳችሁ፣ ኦር ደግሞ ለምሳሌ ፕሪቪየስ ዴይ ሎ ወስዶ ሊሆን ይችላል። ኤኒ ኢምፖርታንት ድሮውን ሊኩዊዲቲ ሊሰራልን ይችላል የቀኑ ዝቅተኛ ፕራይስ ሲሰራ ማለት ነው። ኦኬ ኦር ለምሳሌ እዚህ አካባቢ 4 hour
ኢምፖርታንት የሆነ ሌቭል ሰጥቶ ሊሆን ይችላል some kind of fair value gaps or something ማለት ነው። ኦኬ ሶ በዚህ መልኩ የቀኑ አካሄድ በምን አይነት ሴሽን ላይ ምን አይነት አንፎልዲንግ ሊኖረው ይችላል የሚለውን ነገር ለመረዳት እንግዲህ ያስችለናል ማለት ነው። ይሄ ሞር ኤክሰርሳይዝ ያረጋችሁት ፕራክቲስ ያረጋችሁት ሞር እንግዲህ ኤክስፒሪየንስ ሲኖራችሁ የምትረዱትና በደንብ ስትራቴጂያችሁ ላይ ሞር በደንብ ኮንሰፕታችሁ ላይ የሚጨምሩት ነገር ነው። ስለዚህ ዴይሊ ፕሮፋይል ሐሳቡ እንዳልኳችሁ የትኛው ሴሽን ላይ ማኒፑሌሽን ፎልድ ሊያደርግ ይችላል፣ የትኛው ሴሽን ላይ ዲስትሪቢዩት እናደርጋለን፣ ኦር የትኛው ሴሽን ላይ ደግሞ አኪሙሌት ልናደርግ እንችላለን። እነዚህን ጥያቄዎች የምንመልስበት ሞስት ኦፍ ዘ ታይም እና ደግሞ የትኛው ሴሽን ላይ ከፍተኛውን ወይም ዝቅተኛውን ካንድል የቀኑን ከፍተኛ ወይም ዝቅተኛ ፕራይስ መስራት እንችላለን የሚለውን ነገር የምንመልስበት ነው። አይ ኖ ሜቢ ትንሽ ለአንዳንዶቻችሁ እየጀመራችሁ ከሆነ ኮንፊውዝ ሊያረጋችሁ ይችላል። ነገር ግን በቀላሉ ሞር ኤክሰርሳይዝ ባረጋችሁትና ፕራክቲስ ባደረጋችሁት ቁጥር የምትረዱት ነገር ነው ማለት ነው። ሶ ይሄንን ጀስት በሲምፕል ቻርት ኤግዛምፕል ለማየት ያክል ይሄንን እንግዲህ እንደ ኤግዛምፕል መውሰድ እንችላለን ማለት ነው። ሶ እዚህ ጋር የምታዩት ዩኤስዲ ካድ 15 ሚኒት ታይም ፍሬም ላይ እንግዲህ የነበረን ፕራይስ አክሽን ነው። ሶ ይሄ እንግዲህ የአንድ ቀን ሙቭመንት ነው ራይት። ስለዚህ ኤዥን ከፍቶ እስኪዘጋ ድረስ ያለው ስለዚህ ቤዚካሊ ይሄ it was እንግዲህ a bullish candle ማለት ነው አይደል? ስለዚህ ከፍቶ ወደ ላይ ነው የዘጋው ማለት ነው አይደል? so as you can see here እንግዲህ የምንፈልጋት ነገር ምን አለችን እዚች ጋር ኤዥን ሴሽን አለ። then ለንደን ላይ what happened we had the manipulation ለንደን ላይ as you can see then we had the distribution ማለት ነው እዚህ ጋር okay so እንግዲህ አሁን ላይ እንግዲህ ባየነው ኤግዛምፕል ተነስተን ማለት ነው እንግዲህ አንደርስታንዲንግ the timing of the profiles ማለት ነው የዚህ ቀን ላይ ማኒፑሌሽኑ የት ፎልድ ሊያደርግ ይችላል ብለን ያሰብነው ፕሮባብሊ ለንደን ላይ ማለት ነው። ስለዚህ ለንደን ላይ አንድ ኢምፖርታንት ሎ ለምሳሌ እስኪወሰድ መጠበቅ ሊሆን ይችላል ኦር ደግሞ የሆነ የምንፈልገው ሌቭል ቴስት እስኪደረግልን መጠበቅ ሊሆን ይችላል ለንደን ላይ ማለት ነው። ኦኬ ሶ እዚህ ጋር ቤዚካሊ ያደረገልን ነገር ምንድነው እዚህ ጋር የነበሩትን ሎች then of course the Asian range ጨምሮ ማለት ነው ወሰደልን ማለት ነው። ኦኬ so this making the low structure እዚህ ጋር shift አደረግን we had this as a breaker ኦኬ እችን ሪቴስት አድርገናል ዜን ቀጠል። ስለዚህ bullish day expect ስናደርግ ዝም ብለን እዚህ ጋር እንደመጣን ለምሳሌ just buy አላልንም ማለት ነው። ምክንያቱም most probably okay ለንደን ሴሽኑ ማኒፑሌት የማድረግ እድሉ ከፍተኛ ነው ማለት ነው። in a bullish candle ሎውን ልንሰራ የምንችለው ለንደን ላይ ነው majority of the time። እንዳልኳችሁ ይሄንን ቴስት ማድረግ ትችላላችሁ፣ ኤክሰርሳይዝም ሰጣችኋለሁ። ሶ እዚህ ጋር shift ሲያደርግ ለምሳሌ our first entry እዚህ ጋር ሊሆን ይችል ነበረ ማለት ነው። እዚህ ጋር ሊሆን ይችላል ኦር ደግሞ ሜቢ ትንሽ ወረድ አድርገን ነው ብሬከሩ ጋር ልንገባው እንችላለን ማለት ነው። ኦኬ ስለዚህ we can target ለምሳሌ previous ሃዮቹን እነዚህን ሊኩዊዲቲዎች ታርጌት ማድረግ እንችላለን። ኢቨንቹአሊ ፕሮባብሊ ሂት ሊያረጋቸው ይችላል ኦር ደግሞ ፊክስድ የሆነ አርአር ሲስተም ደግሞ ከተጠቀመ ለምሳሌ ፊክስድ የሆነ 1 to 2 ታርጌት ልናደርግበት እንችላለን ማለት ነው። ስለዚህ አንደርስታንዲንግ የትኛው ታይም ላይ ማኒፑሌት ሊያደርግ ይችላል፣ የትኛው ታይም ላይ ዲስትሪቢዩት ሊያደርገው ይችላል ኦር ደግሞ የትኛው ታይም ላይ የቀኑን ዝቅተኛ ካንድል ኦር የቀኑን ዝቅተኛ ፕራይስ ሊሰጠን ይችላል የሚለውን ነገር እንግዲህ ለመረዳት የምንጠቀምበት እንግዲህ ሐሳብ ነው። እንዳልኳችሁ ከፕራይስ ጋር አንድ ላይ ሲሆን ሞር የበለጠ ፓወርፉል የሆነ ኮንሰፕት ነው ማለት ነው። ስለዚህ ፕራይስ ጋር እዚህ ጋር what we did እዚህ ጋር የነበሩ ሎዎችን ወስደናል we took the Asian low okay as you can see then እንግዲህ በዛ ሪቨርስ አድርገን ሂት አድርገናል ማለት ነው። የዚህ ተቃራኒ ሲሆንም ሲሚላር ነው። ኦኬ ኦፕን ሃይ ሎ ክሎዝም ሲሆን ሲሚላር ነው። ኦኬ what we have here እዚህ ጋር ኤዥን አኪሙሌት አደረግን። ይሄ አኪሙሌሽን ለንደን ላይ ቀጥሏል። ኦኬ ለንደን ላይ ቀጥሏል። ኒውዮርክ ነው ይሄ ደግሞ ማኒፑሌት አድርጎ ዲስትሪቢዩት ያደረገው ማለት ነው። ናው እነዚህ ታይሚንጎች የትኛው ታይም ላይ ሞር ማኒፑሌሽን ይኖራል፣ የትኛው ታይም ላይ ዲስትሪቢዩሽን ዴሊቨሪ ሊኖር ይችላል የሚለውን ነገር ሞር ወደ ሌሎች ሴሽኖች ላይ ስንገባ እናየዋለን። ስፔሻሊ ኢኮኖሚክ ካላንደሮችን ደግሞ እዚህ ውስጥ ኢንቱ ኢኩዌሽን ስንከታቸው ኦኬ ከዛ በፊት ያሉ ማርኬቶች ኮንሶሊዴት ያደርጋሉ። ኦኬ ከዛ በኋላ ማጆሪቲ ኦፍ ዘ ሬንጅ ዴሊቨር የሚደረገው ኦኬ ሶ እነዚህ ነገሮች ደግሞ ስንጨማምርበት እያያዝ ነው እንመጣለን ለወደፊቱ። ለአሁን ግን ጀስት ይሄ በቂ ነው። ጀስት ፕራክቲስ ዊዝ ዲስ
አይኑ የመጀመሪያችሁ ከሆነ እንዳልኳችሁ ትንሽ ሊያደናግራችሁ ይችላል አዲስ ነገር ስለሆነ ጀስት ሞር ሰርች አድርጉበት። አሁን ዴይሊ ፕሮፋይል ምናምን ብላችሁ ገብታችሁ ብታዩ ሞር በደንብ ታገኛላችሁ ኮንቴንቶች ማለት ነው። ሌላ ግን እናንተም ጀስት እችን ታይሚንግ ፐርስፔክቲቭንም ደግሞ አንደርስታንድ እያደረጋችሁ ፕራክቲስ እያደረጋችሁ ቴስት ብታደረጉት እንዳልኳችሁ ኤክሰርሳይዝ እሰጣችኋለሁ ሞር የበለጠ ኤክስፒሪየንስ እያደረጋችሁ ትመጣላችሁ ማለት ነው። ኦኬ ሶ ለአሁን እንደ ኢንትሮዳክሽን ለዴይሊ ፕሮፋይል ይሄ በቂ ነው ማለት ነው። ሶ ይሄን ይመስላል።